ሰላም ውድ የኢምራን ቲዩብ ቻናል ቤተሰቦች፣ ከዚህ በፊት ስለ ሞኔታይዜሽን ችግር ብዬ በሰራሁት ቪዲዮ ላይ ቀጣይ ቪዲዮ ስለ ስቴፕ 2 ቬሪፊኬሽን እንደምሰራላችሁ ቃል ገብቼላችሁ ነበረ። እኔም ቃሌን ለመጠበቅ ይህንን ቪዲዮ አዘጋጅቼ ጨርሼ እናንተ ፊት ለፊት ቀርቤያለሁ። መጀመሪያ ላይ ዩቲዩብ ቻናላችሁ 1000 ሰብስክራይብ እና 4000 የእይታ ሰዓት ካገኘ በኋላ ይህንን ስቴፕ 2 ቬሪፊኬሽን ካልሞላችሁ ዩቲዩብ ቻናላችሁን ሞኔታይዝ ማድረግ አትችሉም። ሁለተኛ ላይ ደግሞ ይህንን ስቴፕ 2 ቬሪፊኬሽን ካልሞላችሁ ዩቲዩብ ቻናላችሁ ማንም እንደፈለገ ሃክ አድርጎ መጠቀም ይችላል ማለት ነው። ይሄ ማለት ይሄንን ስቴፕ 2 ቬሪፊኬሽን መሙላት ያለባችሁ ዩቲዩብ ቻናላችሁ ሞኔታይዝ የሆነ ሰዎች ብቻ ናችሁ ማለት አይደለም። ጀማሪ ዩቲዩበሮችም ዩቲዩብ ቻናላችሁን መጠበቅ አለባችሁ። ምክንያቱም ወደፊት ከዩቲዩብ ቻናላችሁ ትልቅ ነገር ስለምትጠብቁ ይሄንን ስቴፕ 2 ቬሪፊኬሽን ሞልታችሁ ዩቲዩብ ቻናላችሁን በስርዓት መጠቀም አለባችሁ ማለት ነው። እኔም በዛሬ ቪዲዮ ውስጥ ይሄንን ስቴፕ 2 ቬሪፊኬሽን እንደምትሞሉ ከመጀመሪያ እስከ መጨረሻ ያሳያችኋለሁ። እናንተም እስከ መጨረሻ በትዕግስት ተከታተሉኝ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ሁልጊዜ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምለቅ ከጎን ያለችዋን የደውል ምልክቷን ተጫኑ። ይሄንን ቪዲዮ ላይክ እያደረጋችሁ ጀምሩ። አሁን ላሳያችሁ። ሌትስ ጎ። ቻናላችሁን ቬሪፋይ ለማድረግ ከጓደኞቻችሁም ይሁን ከቤተሰቦቻችሁ ሌላ ስልክ ለ5 ደቂቃ ትቀበላላችሁ። ማለት ቻናላችሁን በአንድ ስልክ ትከፍታላችሁ። ቬሪፋይ ለማድረግ ለ5 ደቂቃ ሌላ ስልክ ያስፈልጋችኋል። ምክንያቱም ቻናላችሁን ቬሪፋይ እንድታደርጉ ከዩቲዩብ አፕሊኬሽን የምላክላችሁ የራሳችሁ ክወር ኮድ አለ። ያንን ክወር ኮድ እስካን ለማድረግ ሌላ ስልክ ትጠቀማላችሁ ማለት ነው። ምክንያቱም ክወር ኮድ በተላከላችሁ ስልክ ያንን ክወር ኮድ እስካን ማድረግ አትችሉም። አሁን ቻናል የከፈታችሁበትን ስልክ ትታችሁ ሌላ ስልክ ከሰው ትቀበላላችሁ። እኔ ባዘዝኳችሁ መሰረት ሌላ ስልክ ካዘጋጃችሁ በኋላ ቀጥታ ወደ ፕሌይ ስቶር አፕሊኬሽን ትገባላችሁ። የፕሌይ ስቶር አፕሊኬሽንን በዚህ መልኩ ከከፈታችሁ በኋላ ከስር እንደምታዩት የሰርች ምልክት አለች። እሷን አንዴ ክሊክ ታደርጉና አውተንቲኬተር ብላችሁ ሰርች ታደርጋላችሁ። እንደምታዩት እነዚህን አፕሊኬሽኖችን ያመጣላችኋል። ከነዚህ አፕሊኬሽኖች ውስጥ ጎግል አውተንቲኬተር የምትሏን አንዴ ክሊክ ታደርጋላችሁ። እዚህ ጋር በሰማያዊ ከለር ለኔ ኦፕን ብሎ ያመጣልኛል። ምክንያቱም እኔ ይሄንን አፕሊኬሽን ከዚህ በፊት ዳውንሎድ አድርጌያለሁ። ለእናንተ ኢንስቶል ብሎ ያመጣላችኋል። እናንተም ያቺን ኢንስቶል የምትሏን አንዴ ክሊክ ታደርጋላችሁ። እሱም እንደ ኔትወርካችሁ ፍጥነት 1 ደቂቃ ባልሞላ ጊዜ ውስጥ ወደ ስልካችሁ ዳውንሎድ ይሆንላችኋል። ወደ ዩቲዩብ ስቱዲዮ አፕሊኬሽን ትገባላችሁ። የዩቲዩብ ስቱዲዮ አፕሊኬሽንን በዚህ መልኩ ከከፈታችሁ በኋላ ከስር እንደምታዩት የዶላር ምልክት ወይም ደግሞ እርን የምትሏለች እሷን አንዴ ክሊክ ታደርጋላችሁ። እሱም ቀጥታ ወደዚህ ገጽ ይወስዳችኋል። እዚህ ጋር አንድ ነገር ልንገራችሁ። ዩቲዩብ ስቱዲዮ አፕሊኬሽን ውስጥ ገብታችሁ እርን የምትሏን አንዴ ክሊክ ስታደርጉ ዩቲዩብ ኢትዮጵያ ውስጥ እንደማይከፍል እዚህ ጋር የሚያመጣላችሁ ከሆነ ከዚህ በፊት ዩቲዩብ ሞኔታይዜሽን ችግር ብዬ የሰራሁት ቪዲዮ አለ። ያ ቪዲዮ ውስጥ ገብታችሁ ሙሉ ስቴፑን በመከተል ያንን ችግር ፊክስ ማድረግ ትችላላችሁ። ቀጥሎ እነዚህን ኦፕሽኖችን ያመጣላችኋል። እናንተም ይሄንን ትንሽ ወደ ላይ ስክሮል ታደርጉና እንደምትመለከቱት ኔክስት ስቴፕ ወይም ደግሞ 2 ስቴፕ ቬሪፊኬሽን የምትሏለች። እናንተም 2 ስቴፕ ቬሪፊኬሽን የምትሏን አንዴ ክሊክ ታደርጋላችሁ። እንደምትመለከቱት ቀጥታ ወደዚህ ገጽ ይወስዳችኋል። እዚህ ጋር ይሄንን ቻናል የከፈታችሁበትን ኢሜል መምረጥ ትችላላችሁ። የቻናላችሁን ኢሜል ከመረጣችሁ በኋላ ከስር ኮንቲኒዩ የምትሏለች እሷን አንዴ ክሊክ ታደርጋላችሁ። እንደምትመለከቱት ቀጥታ ወደዚህ ገጽ ይወስዳችኋል። ከላይ 2 ስቴፕ ቬሪፊኬሽን የምትሏለች እሷን ትታችሁ ወደ ስር ታልፋላችሁ ማለት ነው። አሁን እዚህ ጋር 4 ኦፕሽኖችን ያመጣላችኋል። ፓስኪ ኤንድ ሴኩሪቲ ኬስ የምትሏለች፣ ጎግል ፕሮምፕት የምትሏለች፣ አውተንቲኬተር እና ፎን ነምበር የሚለው አለ። ከነዚህ ውስጥ እንደምታዩት ከስር ፎን ነምበር በሚለው ቦታ ላይ ስልክ ቁጥሬን አስገብቼ ቬሪፋይ አድርጌያለሁ። ጎግል ፕሮምፕት በምትሏ ቦታ ላይ ቬሪፋይ አድርጌ ጨርሻለሁ። አሁን የሚቀረን 2 ነው። የመጀመሪያው ፓስኪ ኤንድ ሴኩሪቲ ኬስ እና የሁለተኛው በአውተንቲኬተር አፕሊኬሽን ቬሪፋይ እናደርጋለን ማለት ነው። መጀመሪያ እንደምታዩት ፓስኪ ኤንድ ሴኩሪቲ ኬስ የምትላለች፣ ቀጣይ ዋን ፓስኪ የምትላለች፣ ከጎን መጨረሻ ላይ ብትመለከቱት የፕላስ ምልክት አለች ወይም ደግሞ የመደመር ምልክት አለች። እሷን አንዴ ክሊክ ታደርጋላችሁ። አሁን እዚህ ጋር ካንስል ዩዝ አናዘር ዲቫይስ እና ክሬት ፓስኪ የምትላለች። እናንተም ክሬት ፓስኪ የምትሏን አንዴ ክሊክ ታደርጋላችሁ። ቀጣይ ወደዚህ ገጽ ይወስዳችኋል። እዚህ ጋር እንደምትመለከቱት ኮንቲኒዩ የምትላለች እሷን አንዴ ክሊክ ታደርጋላችሁ። እዚህ ጋር ማወቅ ያለባችሁ ነገር ፓስኪ የምትሏን ከመረጣችሁ በስልካችሁ አሻራ ዩቲዩብ ቻናላችሁን መቆለፍ ትችላላችሁ። በአይናችሁ አሻራ ዩቲዩብ ቻናላችሁን መቆለፍ ትችላላችሁ። በስልካችሁ ስክሪን ፓተርን ቻናላችሁን መቆለፍ ትችላላችሁ ማለት ነው። ይሄ ለምንድን ነው የሚጠቅማችሁ? ዩቲዩብ ቻናላችሁን የከፈታችሁበት ስልክ ቢጠፋባችሁ ራሱ ያንን ኢሜል መልሳችሁ እዚህ ጋር የአይን አሻራችሁን ወይም ደግሞ የጣት አሻራችሁን ወይም ደግሞ የስክሪን ፓስወርዳችሁን ካስገባችሁ በቀላሉ ዩቲዩብ ቻናላችሁን ልታገኙ ትችላላችሁ ማለት ነው።
እዚህ ጋር አሁን ለእናንተ ለማሳየት የራሴን የስክሪን ፓስወርድ አስገባለሁ። ከስር እንደምታዩት ካንስል እና ኮንቲኒው የምትላለች። ኮንቲኒው የምትሏን አንዴ ክሊክ ታደርጋላችሁ። አሁን እዚህ ጋር ከማስረጃ ጋር መመልከት ትችላላችሁ። ቱ ስቴፕ ቬሪፊኬሽን የምትሏ መጀመሪያ የወርኒንግ ምልክት እያሳያችን ነበረ። አሁን እንደምታዩት ራይት ሆኗል። ቬሪፋይ አድርገን ጨርሰናል ማለት ነው። ከዚህ በኋላ ስልካችሁ ቢጠፋባችሁ ራሱ ይሄንን የዩቲዩብ ቻናል የከፈታችሁበትን ኢሜል መልሳችሁ የስልካችሁን ስክሪን ወይም ደግሞ የጣታችሁን አሻራ ወይም ደግሞ የአይናችሁን አሻራ አስገብታችሁ ዩቲዩብ ቻናላችሁን በቀላሉ ማስመለስ ትችላላችሁ። ቀጣይ የሚሆነው አውተንቲኬተር አፕ የምትሏ ነው። እናንተም ይሄንን ቬሪፋይ ለማድረግ አድ አውተንቲኬተር አፕ የምትሏን አንዴ ክሊክ ታደርጋላችሁ። እሱም ቀጥታ ወደዚህ ገጽ ይወስዳችኋል። እዚህ ጋር በትኩረት ተከታተሉኝ። ፕላስ ሴት አፕ አውተንቲኬተር የምትላለች እሷን አንዴ ክሊክ ታደርጋላችሁ። ቅድም በዚህ ቪዲዮ መጀመሪያ እንደነገርኳችሁ ዩቲዩብ ቻናላችሁን ቬሪፋይ እንድታደርጉ ከዩቲዩብ አፕሊኬሽን የሚላክላችሁ ክወር ኮድ አለ። ያ ክወር ኮድ ደግሞ ይሄ ነው። ይሄንን ክወር ኮድ በዚህ መልኩ ካወጣችሁ በኋላ ከክሮም አፕሊኬሽን ወደ ኋላ ትወጣላችሁ። አሁን ወዴት ነው የምትሄዱት? ከሰው በተቀበላችሁት ስልክ ቅድም ከፕሌይ ስቶር ላይ አውተንቲኬተር አፕሊኬሽን ዳውንሎድ አድርጋችኋል። እናንተም ያንን ዳውንሎድ ያደረጋችሁትን አፕሊኬሽንን በዚህ መልኩ ትከፍታላችሁ። ከስር እንደምትመለከቱት የፕላስ ምልክት አለች። እሷን አንዴ ክሊክ ታደርጋላችሁ። እሱም እነዚህን ሁለት አማራጮችን ያመጣላችኋል። ከነዚህ ውስጥ ስካን ክወር ኮድ የምትሏን ነክታችሁ ቅድም ቻናላችሁን በከፈታችሁ ስልክ ከዩቲዩብ የተላከላችሁ ክወር ኮድ አለ። ያንን ክወር ኮድ ይሄንን አፕሊኬሽን ተጠቅማችሁ ስካን ታደርጋላችሁ። እሱም ቀጥታ እዚህ አፕሊኬሽን ላይ ይሄንን ኮድ ያስገባላችኋል። እናንተም ይሄንን ኮድ ተቀብላችሁ ወዴት ነው የምትመለሱት? በራሳችሁ ስልክ ወደ ክሮም አፕሊኬሽን ትገባላችሁ። ከስር እንደምትመለከቱት ኔክስት የምትሏለች እሷን አንዴ ክሊክ ታደርጋላችሁ። ቀጣይ እንደምትመለከቱት የ6 ዲጂት ኮድ አስገቡ እያላችሁ ነው። እናንተም ከአውተንቲኬተር አፕሊኬሽን የተቀበላችሁትን ኮድ እዚህ ጋር ታስገባላችሁ። ከስር እንደምትመለከቱት ቬሪፋይ የምትሏለች እሷን አንዴ ክሊክ ታደርጋላችሁ። በቀላሉ ዩቲዩብ ቻናላችሁን ቬሪፋይ አድርጋችኋል ማለት ነው። እስካሁን እየተከታተላችሁኝ ምንም ነገር ያልገባችሁ ሰዎች አላችሁ፣ እረዳችኋለሁ። አሁን እዚህ ጋር ይህንን ቪዲዮ አጠር አድርጌ ሰመራይዝ አድርጌ እነግራችኋለሁ። በጥሞና ተከታተሉኝ። መጀመሪያ ዩቲዩብ ቻናላችሁን ቬሪፋይ ለማድረግ 2 ስልክ ያስፈልጋችኋል። አንዱ ስልክ ከጓደኞቻችሁ ሊሆን ይችላል፣ ወይም ደግሞ ከቤተሰቦቻችሁ ለ5 ደቂቃ ትቀበላላችሁ። ያንን ስልክ ለ5 ደቂቃ ከተቀበላችሁ በኋላ ቀጥታ ወደ ፕሌይ ስቶር ትሄዱና አውተንቲኬተር አፕሊኬሽን ብላችሁ ሰርች ታደርጋላችሁ። አፕሊኬሽኑ ሲመጣላችሁ ዳውንሎድ ታደርጋላችሁ። ከዛ አሁን ወዴት ነው የምትመለሱት? ወደ ስልካችሁ ትመለሳላችሁ። ወደ ስልካችሁ ትመለሱና ዩቲዩብ ስቱዲዮ አፕሊኬሽንን ትከፍታላችሁ። ቅድም ያሳያችሁን ስቴፕ ተጠቅማችሁ ክወር ኮዱን ታወጣላችሁ። አሁን ወዴት ነው የምትመለሱት? ወደ ጓደኞቻችሁ ስልክ ወይም ደግሞ ከቤተሰቦቻችሁ ወደ ተቀበላችሁ ስልክ ትመለሳላችሁ። አውተንቲኬተር አፕሊኬሽንን ትከፍታላችሁ። ከስር የፕላስ ምልክቷን ትነካላችሁ። ቀጣይ ስካን ብሎ ያመጣላችኋል። እሷን አንዴ ነክታችሁ የጓደኞቻችሁን ስልክ ተጠቅማችሁ ከስልካችሁ ላይ ያንን ክወር ኮድ ስካን ታደርጋላችሁ። ልክ ያንን ክወር ኮድ ስካን ካደረጋችሁ በኋላ ቀጥታ ወደ አውተንቲኬተር አፕሊኬሽን 6 ዲጂት ኮድ ይልክላችኋል። እናንተም ያንን 6 ዲጂት ኮድ በአእምሯችሁ ትይዙና ወደ ስልካችሁ ትመለሳላችሁ። እንደምትመለከቱት ከክወር ኮድ ስካኑ በታች ኔክስት የምትለዋለች እሷን ክሊክ ታደርጋላችሁ። ቀጣይ 6 ዲጂት ኮዱን እንድታስገቡ ይጠይቃችኋል። እናንተም ከአውተንቲኬተር አፕሊኬሽን የተቀበላችሁትን ኮድ እዚህ ጋር ትጽፋላችሁ። ከስር ቬሪፋይ የምትለዋለች እሷን አንዴ ክሊክ ስታደርጉ ዩቲዩብ ቻናላችሁን በቀላሉ ቬሪፋይ አድርጋችሁ ጨርሳችኋል ማለት ነው። የእውነት የቪዲዮ ከጠቀማችሁና ችግራችሁን ፊክስ ካደረገላችሁ ቻናሌን ሰብስክራይብ አድርጉ። ሁልጊዜ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምለቅ ከጎን ያለችዋን የደውል ምልክቷን ተጫኑ።